ከሰነድ አልባ ይዞታዎች ጋር እንደ ክልሉ መንግስት ትልቅ ስራ ይሰራ ነው። እዚህ ላይ እኛ በአንድ ከተማ ብቻ እስከ 30,000 ሰነድ አልባ ይዞታ ነው የመዘገብነው። በአንድ ከተማ ስም መጥራት ያስፈልጋል። 32,000 30 ሳይሆን እነዚህ ዜጎች በአንድም በሌላ መንገድ መሬት ይዘዋሉ፣ ቤት ሰርተዋል። ይሄ ቤት አፍርሰን በዶዘር ብንለቅ 32,000 ቤት ውስጥ ያለ ይዞታ ላይ ያለ ቤተሰብ እንደ 3 4 አለ ብለን ብንል ቀላል አይደለም። 100,000 120,000 አካባቢ ሰው ነው ያለው። ይሄንን ሰው ማፈናቀል የለብንም። ስለዚህ ምንም እንኳን የህግ ያሰራር ጥሰት ቢኖርም ለዚህ መፍትሄ እንስጥ ብለን አንድ ጊዜ አዋጅ አውጥተን ደንብ መመሪያ አዘጋጅተን በደንቡ መሰረት ለአንድ አመት ነበር ለ2 አመት ኤክስቴንድ አድርገናል። አንድ አመት የነበረውን 2 አመት አድርገናል። አፈዛዘም ላይ ጊዜ እየወሰደብን ስላስቸገረ 2 አመት የነም ልጭ አድርገን ስንጨርስ 3ኛው አመት ላይ ሌላ ያን ያክል ቤት ወጥቷል፣ በቅሎ አድሯል። ይሄ የኛ መዋቅር ዳተኝነትም ጭምር ነው። እኛ እያየን ቤት ይሰራል፣ እያየን ማንንም አይነካም። ግድ የለም ስራ እንደውም ስራ በተዛዝ ይመስለኛል ህጋዊ ይሆንልሃል በእንደዚህ አይነት ደንብ በመል አይነት መንገድ ነውና የተከበሩ ምክር ቤት አባል ያነሱ ሰፊ ምክክር አድርገን ብዙዎቹን በዚህ ወደ ህጋዊ ማቀፍ አስገብተናል። ፕላን ውስጥ ያሉትንም ቤታቸውን አፍርሰን እነሱን አንስተን ሌላ ቦታ ላይ ምትክ መሬት ሰጥተናል። በቃ ይሁኑ፣ አንድ ጊዜ ተበላሽቷል፣ እኛ እያየን የተበላሸ የኛ ችግር ነው እናርም ብለን። አሁን ግን ይሄንን ተመሳሳይ እድል ድጋሚ አንሰጥም። ይሄ ትክክል አይደለም። ምናልባት የተከበሩ ምክር ቤት አባላት አይ ግድ የለም እኛ መፍትሄ እናመጣለን ብላችሁ የምትሉት ካለ እናንተ መፍትሄ አቅርቡና ለመታዘዝ ዝግጁ ነኝ። ከዛ ውጪ በግሌ ይሄንን ድጋሚ ደንብ ለማዘጋጀት ይሄንን እድል ለመስጠት ብዙ ፍላጎት የለኝም። ይሄ ቢታወቅ ብዬ ነው። ምክንያቱም ህገወጥ